ካሜራ መግባት ከቻለ እሰየው፣ ግን መግባት አይችልም መሰለኝ። ለመቆም ግን አያመች። አሁን የምወስዳችሁ የሚደንቅ ነገር ቦታ ነው። አንድ ሰው ብቻ ነው እዚህ ቦታ ላይ የሚገባው። የኪዳነ ምሕረት የቃል ኪዳኗ እመቤት ጽላቱ የተገኘበት ማለት ነው። የሚገርም ነው። ስንገባ አጎንብሼን የምገባው፣ ከዛ ቆሜ ወደ ላይ ያለውን በሚችለው መንገድ አሳያቸዋለሁ። ይህ ቦታ 2004 ላይ ዓለም ተነጋግሮበታል። አንደኛ በጋዜጣ በመጽሔት ማራኪ ላይ ሁሉ እነ መምህር ደረጀ ዘወይንዬ ብዙን ተናግረውታል። በጣም ብዙ ሰው በጣም ብዙ ዓለም የተነጋገረበት ቦታ ነው። ድንቅ ቦታ። እናታችን ኪዳነ ምሕረት ጽላቷ በአንድ ሰው በኩል ነካ ስትደረግ ተፈንቅሎ የተገኘው ጽላቷ ዓለምን አነጋግሮታል። በጣም ብዙ ህዝብ ነበር። ዛሬ ደግሞ እኔም በተራይ እዚህ ቦታ ላይ ፈቀደችልኝና መጣሁኝ። እስኪ አብረን ተከትለን እንግባ፣ አብረን እንግባ ነው። ይሄ የሚገርማችሁ ክዳኑ ነው። ይሄው እዚች ላይ የኪዳነ ምሕረትን ስዕል የሚመስል ማለት ነው። ይሄ የምታዩት የተገኘበት ዋሻው ክዳኑ ነው። ይሄኛው ድንጋይ ማለት ነው። አሁን እዚህ ጋር ቆሜ ላሳያችሁ ነው። ካሜራ መግባት ከቻለ እሰየው፣ ግን መግባት አይችልም መሰለኝ። እኔ ልቅረጸው። እሺ፣ ለመቆም ግን አያመች። እንደምታዩት እንግዲህ ያው ካሜራ መግባት አልቻለም። እስኪ ካሜራውን ለኔ ስጠኝና ጥላቴን እንዲህ የተዘጋው በራችን አንገፋችን የጥላት መንገድ እንዲህ ማርቆስ አስገብተሽ እንዳትለቂል እመቤቴ። እንግዲህ ቆይ የሚገርም ነው። ይሄ እንግዲህ ሁላችሁ ወደ እንደዚህም አያችሁት። ዋሻው ረጅም ነው በጣም። ያው እንግዲህ እኔ አቅሜ የፈቀደው እዚህ ድረስ ነው። ይሄኛው የእናታችን የቃል ኪዳኗ እመቤት የኪዳነ ምሕረት ጽላት የተገኘበት ነው። ይሄው እንደምታዩት እዚህ ጋር ያው እኔም የቆምኩበት ቦታ አንድ ብቻ ነው። እዚህ ጋር ሌላ ሰው መግባት አይችልም። ይሄው እንደዚህ ያው ካሜራውን በግድ ነው ይገባልኝ። ወይኔ እግዚአብሔር ይመስገን። ይሄው ቆይ ቀስ ብለህ ተቀበለኝ። እንግዲህ ሶርድም እየተመለከታችሁ በጸሎት አስቢኝ ያላችሁኝ ሁሉ ወላዲተ አምላክ ታስባችሁ የታችሁን የዳብሎስን ስራ ፍርስርስ ታደርግላችሁ። አሜን በሉ። ከዳብሎስ ስራት ነጻ ታውጣችሁ ኪዳነ ምሕረት እመቤቴ። ይህ ለኔ ትልቅ ድንቅ ቦታ ነው። የተዘጋው እንጀራችሁ ይከፈትላችሁ። የተቆለፈባችሁ በሰንሰለት የታሰራችሁ በብዙ ነገር በቃ ጉስቁል ያላችሁ እናቴ ኪዳነ ምሕረት ወላዲተ አምላክ ጽላቴ ዘርዓ ያዕቆብ እመቤት መልሷ ራቀብን ላላችሁ መልሷ ቅርብ ይሁንላችሁ። ከታሰራችሁበት ነጻ ታውጣችሁ። ለምስክርነት ታብቃችሁ። ለኔ እንደደረሰች እመቤቴ ለሁላችሁም ትድረስላችሁ። ለኔ ሁሉን እንዳደረገችልኝ ታድርግላችሁ። የበረከት ቦታ የተባለውን ሁሉ እያጣች ታስጎብኛችሁ፣ ታሳያችሁ።
በረከቷ ረድኤቷ አይለየን ድንግል ማርያም። ወይ 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 እመቤቴ ምስጋና ለእሷ ይድረሳት። ነዘር አይቆም እመቤት የዋሻዋ ንግሥት እናቴ ድንቅ ስራዋ እኮ የሚገርም ነው። ድንቅ ስራዋ የሚገርም እኮ ነው። ልጇ መድኃኔዓለም ኢየሱስ ክርስቶስ ደግ አምላክ የቀራንዮ ንጉሥ 99ን ትቶ ስለ አንዱ የመጣ በቀራንዮ ደሙን ያፈሰሰ ስለኛ ስለ ኃጢአተኞቹ ብሎ በቀራንዮ የተሰቀለው መድኃኔዓለም ደግ አምላክ እንደሱ ማን አለ? በዚሁ አጋጣሚ ግን እስኪ አንድ ነገር ልጠይቃችሁ። ሲኦል ለመግባት ይከብዳል ወይስ ገነት ለመግባት ይከብዳል? እስኪ ይሄንን በኮሜንት አስቀምጡት። እውነት ለመናገር ገነት ለመግባት በጣም ቀላል ነው። ሲኦል ለመግባት ግን በጣም ከባድ ነው። ስለ እውነት ነው የምነግራችሁ። ምክንያቱም ሲኦል ለመግባት የግድ ጥፋቶችን ማጥፋት አለባችሁ። የዳቢሎስን ስራ፣ ምቀኝነትን፣ ክፋትን፣ ተንኮልን በዛ ላይ ግብር እየተባለ የሚገበረው እጅግ በርካታ ሳጥናኤል የሚያዘው የደብተራ ልጆች፣ የጠንቋይ ልጆች፣ የክፋት ልጆች እጅግ ብዙ አሁን በዚህ ዘመን በስተዋል። እግዚአብሔር ግን አንድ ነው ያዘዘው፣ በጎነትን፣ መልካምነትን፣ ምቀኝነትን ከኛ አርቀን እውነት ለመናገር ማርያምን ነው የምነግራችሁ። ገነት ለመግባት እኮ በጣም ቀላል ነው። አንዱ ለአንዱ መተሳሰብን ነው። ለኔ አድርጉልኝ እኮ አላለም። እርስ በራሳችሁ ተዋደዱ፣ እናት አባታችሁን አክብሩ እኮ ነው ያለው። ታላላቆቻችሁን አክብሩ፣ ጓደኞቻችሁን እንደራሳችሁ ውደዱ። ከዚህ በላይ ምን አለ? እውነት ለመናገር ማርያምን እኔ በጣም ነው ደስ ያለኝ። ክርስቲያን በመሆኔ በጣም ደስ ብሎኛል። ሁላችሁም በጎነትን እግዚአብሔር የሚለው አንዷን ቃል ፈጽሙት። እግዚአብሔር አምላክ ከታሰራችሁበት ነፃ ያውጣችሁ። እመቤቴ የአብርሃም ድንኳን የሆነችው የስውሯ ጽላት ለኔ እንደደረሰች ለሁላችሁም ትድረስላችሁ። እውነት ለመናገር በማንኛውም በኩል ቤተክርስቲያንን ለማገልገል በመጠሩኝ ቦታ ላይ እገኛለሁ። እዚህ ቦታ ላይ እንድመጣ የረዳኝን ወንድሜን በጣም ነው ማመሰግነው። መምህር ሄኖክ እጅግ ነው የምወድ። ማርያምን እግዚአብሔር ያጽናህ፣ ያበርታ፣ በቤቱ ያጽናህ። በቃ የመንግስቱ ወራሽ ያድርግህ ወንድሜ። አመሰግናለሁ። ይህንን ታላቅ ገዳም እንዳየረዳኝ መምህር ሄኖክ ይባላል። ሁላችሁም ተዋወቁልኝ። በጣም የምወደው የማከብረው ወንድሜ ነው። አዛኝቷ ይገትበለኝ ባለማወቄ እየሰማሁትን ባለማረጋገጤ ነው። እናቴ ይቅርትበለኝ። ይሄና ህዝብ ነው ማቀው እናቴ እና አሁንም ደግሞ እናቴ የቀረውን እሷ እንደተገለጸች ሁሉ ትግለጽልኝ ድንግል ማርያም። ዋሻ ውስጥ ካብሯት የኖሩት አሉ፣ ሙታን አሉ፣ ልጆቿ ስንት አስከሬን ነው በእጄ ያሰስኩት እዚህ ውስጥ ስንት አስከሬን ስንት አስምኖ የለቀምኩት ከዋሻ ስንጠርግ። አሁንም ባለፈ ጊዜ እዚህ ጋር ውሃ ለማሳለፍ ከዋሻው ላይ ሲቆፍሩ የህፃናቶች ቀብር፣ የትልቆቹ ቀብር አጥንታቸው እንደዚህ ተሰልስላ ይሄን ሁሉ ነው በዚህ ጭኔ ያሳየኝ ድንግል ማርያም። አዛኝቷ ይሄን ሁሉ አሳየች። ለዚህ ደርሳለሁ ለዚህ በቃለሁ ብዬ አላሰብኩኝም፣ ግን እሷ አበቃችኝ። እናቴ አበቃችኝ፣ ለመጨረሻዋ ክብርም አበቃችኝ። እናቴ ድንግል ማርያም አሁን መጨረሻውን ታሳምርልኝ። እማሆይ ግን እኮ በጣም እድለኛ ነው ተኮርሶ በጣም እድለኛ። ከጥሩ ዛፍ ጥሩ ፍሬ ይገኛልና ጥሩ ዛፍ ነበሩ አባታችሁ። እውነት ለመናገር ይሄን ሁሉ እርሶ አሁንም እንግዲህ ይወጣል ብዬ ሁሉም አሁን ያሉት ነገር ወደፊት ሁሉ መገለጡ አይቀርም። አይቀርም። አይዞት፣ በጸሎቱ አስቡኝማ ሆይ በረከታችሁ ይደርብን። አቡነ ሀብተ ማርያም ያስብ። አሜን። መተሽ እንደጎኛሸቸው ሁሉ ይጎብኝሽ። ጓደኞችሽንም ለምህረት ለጽድቅ መጥቶ ለማያት ያብቃቸው። አሜን።